የእስልምና ብርሃን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ተለኩሶ ከመካ በመነሳት መላውን ዓለም ከጽልመት ለማውጣት ወገግታውን ከፈነጠቀ ጀምሮ እጅግ ብዙ ውጫዊና ውስጣዊ ነውጦች ይህንን ሰማያዊ ብርሃን ለማጥፋት ሞክረዋል። በሚያሳዝን ሁኔታ የሙስሊሙን ማህበረሰብ አንድነትና ጥንካሬ የሚያሳጡት ብዙዎቹ ውስጣዊ ፈተናዎች ደግሞ በማወቅም ሆነ ባለማወቅ በውጫዊ የእምነቱ ጠላቶች ሲደገፉ ታይተዋል። ለምዕት ዓመታት የሙስሊሙ ዓለም በብዙ ውጣ ውረዶች ውስጥ እያለፈ እንኳን በቀደመው ወርቃማ ጊዜያቱ አጥቶት የማያውቀውን ኃያልነት እንዲያጣና ለሌሎች ገባሪ እንዲሆን መንገድ የከፈተውና በውስጥ ከገጠሙት ፈተናዎች መካከል ዋነኛው በአቂዳ በመዝሃብና በመንፈሳዊ ነፃ ወይንም ተርቢያ የተደራጀውን ነባሩን የአህለ ሱና ወል ጀማ እስልምና ወይንም ሜንስትሪም ኢስላም መሰረት እንደሌለው ባህላዊና ኋላ ቀር አካሄድ ተደርጎ እንዲታይ በማድረግ ሙስሊሙን ዓለም አንድነት እምነትና መንፈሳዊነት ያስጣለው የዋሃብያ አስተሳሰብ ነው። ይህ አክፍሮት እንቅስቃሴ በሂደት መድህልያና የሰለፍያ እንዲሁም ሌሎች ብዙ አንጃዎችን ያካተተ ከመጀመሪያው ትንሽ የተቀየረ ያካሄድ ለውጥ ይዘው የተነሱ የአስተሳሰብ ስብስቦችንም ሊያፈራ ችሏል። ወሃቢያ አስተሳሰብና አስተምሮ መሰረት ሐሪማዎችና ሀድራዎች የኋላ ቀርነት ማዕከላት፣ አውራድና ተወሱላት ያላዋቂ ዜማዎች፣ እስቲጋሳና ተበሩክን የሽርክና የቢድዓ ተግባራት አድርገው በመቁጠር እነዚህም በማስወገድ ዲኑን ለማዘመን እየጣር ነው በሚል ሽንገላ ዲኑን ሲያዳክሙና ተከታዩን ሲከፋፍሉ ይስተዋላል። የዛሬዋ ሳውዲ ብለን የምንጠራት ሀገር ንጉሳውያን ቤተሰብ አልሱዶች በመጀመሪያ እንደ አውሮፓውያን አቆጣጠር 1727 ዓመተ ዓለም ሪያድ ማዕከል አድርገው ዋሃቢዝም መስራች ከሆነው ከአብዱል ወሃብ ጋር በመሆን የምስረታ ሐሳቧ ተጠንስሶ በመጨረሻም ከሱዑድ ከልጅ ልጆች ጋር በመቀናጀትና በመስማማት ነበር በአረቢያ ደሴት ላይ ለአሁኗ ኪንግደም ኦፍ ሳውዲ አረቢያ ወይም ሲተረጎም ደግሞ የሱዑድ ቤተሰቦች አረባዊት ግዛት የምትባል ይህች ሀገር ከዛሬ 89 ዓመታት በፊት የተመሰረተችው። ይህች ሀገር የምስረታ ጥንሰሷ የፖለቲካውን ስልጣን የሙሐመድ ኢብኑ ሱዑድ ቤተሰቦች በሎሽ እንዲይዙና የሃይማኖቱን ስልጣን ደግሞ የዋሃብያ መስራች መሐመድ ኢብኑ አብዱል ወሃብና የአስተሳሰብ ወራሾች እንዲይዙ በመስማማት ነበር። መነሻዋ በሪያድ አካባቢ ድሪያ ከሚባል ስፍራ የነበረው ይህች ሀገር ብዙ ዓመታትን ወስዳ ቀስ በቀስ ነው በጦርነትና በጭፍጨፋ እየተስፋፋችና እየተለጠጠች መካና መዲና የደረሰችው። ገና ካነሳሷ ጀምሮ የመካን የመዲናን የጧይፍንና የዓለም ሙስሊሞችን በሙሉ በማክፈር አይዲዮሎጂ ነበር የተነሳቸው። ይህንን የማክፈር ማለትም ከነሱ ሐሳብ ወይንም እነሱ አዲስ ከመጡት መስመር ውጭ ያለውን የዓለም ሙስሊም ማህበረሰብን ካፊር ናቸው የሚል አስተሳሰብና እምነት መሰረት አድርገው እነሱም በኃይል ወደኛ መስመር ማምጣት አለብን፣ እምቢ የሚሉ ከሆነ ከአይሁድና ነሳራ በፊት የምንዋጋው እነሱን ነው በሚል አስተምሮና ዘመቻ ጉዞአቸውን ጀምረው ብዙ ጉድያዎችንና ጥፋቶችን ፈጽሟል። ከዚህ በተጨማሪም በእስልምና ታሪክ ትልልቅ ስፍራ ወይንም መቃም ያላቸው ቦታዎች አፈራርሰው በዘመናዊ ህንጻዎች ተከክተዋል። በሸዋል 8 1344 ዓመተ ሂጅራ በአብዱልአዚዝ አልሱድ ገዛ ወሃቢዮች ኢማም ሐሰን አልሙጅተባን፣ ኢማም ዘይኑል አቢዲንን፣ ኢማም መሐመድ አልበቂንና ኢማም ጃዕፈር አሰዲቅን ዶሪዎች ያፈረሱ ሲሆን በዛኑ ዓመት የሳውዲ መንግስት የአሽረፍ አልህልቅ እናት የእሜት አሚነትን ዶሪ የነብዩን ሰለላሁ ዐለይሂ ወሰለም ባለቤቶችና አያቶች ሙዚየምና ዶሪዎች ከ200 በላይ የሰሃቦች የቀብር ስፍራና ሌሎች በእስልምና ታሪክ ውስጥ ጉልህ ሚና ያላቸውን ታሪካዊ ስፍራና ቀደምት መሳጅዶችንም ደምስሷል። ዘንድሮ አሳለፍነው የረጀብ መውሊድ ላይ ካስተዋልናቸው ክስተቶች መካከል አንደኛው የአብሪትን ሀድራ ዘመኑን የዋጀ እናደርገዋለን የሚል መሪ ቃልን ያነገበ አስተያየት ነው። ከመውሊዱ በፊት በኋላው የጁማ ዕለት የአብሪት ሀድራ ላይ ባልተለመደ መልኩ በቦርድ ሐረሙን ለማስተዳደር እየሞከረ ያለውና በኑረዲን ደሊል የሚመራው አብሪት ላይ አይኑን የጣለው ቡድን ዘመኑን የዋጀ ልማት ለማካሄድ ያመች ዘንድ ለግንባታ አስፈላጊ የሆነው ውሃ ነውና የከርሰ ምድር ውሃ ቁፋሮ እያከናወነ መሆኑን ገልጿል። ይህንን ተከትሎም የመውሊዱ አንዱ አውድ ሐረም ውስጥ ግንባታ ሊደረግ እየታቀደ መሆኑን ጥቁምታ መስጠት ነበር።
ከዚህ በተጨማሪም በመውሊዱ ላይ መጅሊሱን ወክለው የተገኙት ከ30 በላይ መስጂዶች ሲፈርሱ የሱፍያ ኢማሞች ያለ አግባብ ከቦታቸው ሲነሱና በደል ሲደርስባቸው ለአንድ ቀንም ከለላ ያልሆኑት እንዲሁም በሱፍያ ኮታ የመጅሊስ ስልጣን ላይ ያሉት የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሀጂ አብዱል ከሪም ሸበድረዲ እንደገለጹት የአብሬት ሀድራ የአካባቢውን ማህበረሰብ ልማት ተጠቃሚ ለማድረግ እያደረገ ያለው እንቅስቃሴ በረታች ሲሆን ዘመኑን የዋጀ ሁሉን አቀፍ አገልግሎት መስጠት የሚችሉ ግንባታዎችን ለማከናወን እየተሰራ መሆኑን አስረድተዋል። እንደነዚህ ያሉ ሀድራዎች ድምራታቸውም ተቋም ስለሆኑ እዚህ ባሉበት ተጠብቀው ለትውልድ እንዲሸጋገሩ በተሻለ ሁኔታ መስጊዶቹም ተገንብቶ መድረሳዎቹም እንደምት ዘመናዊ ጊዜውን ያዋጀ የሆነ ሀድራ ተመስርቶ ለመስራት ከበስተጀርባ የምታዩት ባነር ተዘጋጅተዋል። ቦታው በእውቀት የተገነባ ነው፣ በሸሪዓ የተገነባ ነው፣ በአደብ በስርዓት የተገነባ ነው። ይህ አደብ፣ ይህ ስርዓት፣ ይህ ሰዎች በመንፈሳቸው ከፍተኛ ደረጃ እንዲደርሱ የሚያደርግ ተርቢያ ለትውልድ መሸጋገር አለበት። ለትውልድ ሊሸጋገር የሚችለው ማዕከሉ ቀደምስ ብሎ ለዚህ አካባቢ ለደቡብ በአጠቃላይ የኢልም ማዕከል ሆኖ የተርቢያ ማዕከል ሆኖ ከፍተኛ አስተዋጽኦ ሲያበረክት የነበረ ትልቅ ሀድራ ነው። ይህ ሀድራ ሚናው እየቀነሰ ነው የመጣው። ከእውቀት አንጻር ስናየው ሙሪዱ ተከታዩ በቁጥሩ እየጨመረ ቢሄድም የእውቀት ሽግግሩ ተርቢያው እየቀነሰ ነው የመጣውና በትክክል የተቋቋመለትን ዓላማ ተግባራዊ እንዲያደርግ ለትውልድም እንዲተላለፍ አሁን ወቅቱ የሚጠይቀውን ነገር መሰረት አድርጎ መድረሳ፣ ኮሌጅ አጠቃላይ ሀድራው ብዙ ሰው ለዚያራ ከተለያየ አቅጣጫ የሚመጣበት አካባቢ ስለሆነ ለዚያራ ምቹ እንዲሆን ሀድራውን ለመዘየር የሀድራውን ታሪክ የሀድራውን አጠቃላይ ስራ ለመስራት ምቹ በሆነ መንገድ መገንባት አለበት። ከላይ እንደተመለከትነው ለአብሬት ሀድራ ባለው አሉታዊ አመለካከት የሚታወቀው የጉራጌ ዞን እስልምና ጉዳዮች ምክር ቤት ሰብሳቢ ኡስታዝ አባስ ያሲንና በመጅሊሱ የሚደገፍ ዘመኑን የዋጀ እስልምና ምን አይነት እንደሆነ ለመገንባት ታላቅ ጠቢብ ወይንም አሰላሳይ መሆንን አይጠይቅም። በዋሃብያ አስተሳሰብ ማዘመን ማለት ከተበሩክና እስቲጋሳ ጋር የተገናኙ ስፍራዎችን በልማት ስም አስወግዶ በቦታቸው አዲስ ህንጻ መገንባት ነው። በቪዲዮ ላይ ኡስታዝ አባስ ያሲን አጽንኦት ሰጥቶ እንደተናገረው የአብሬት ሀሪማ ቂራትና ኢልም ተዳክሟል እንኳን ቢባል ሊጠናከር የሚገባው አብሬት በወርቃማ ዘመኑ ማለትም ከሰይድ አበራ ሙዚ ሂጅራ በፊት በነበረበትና ሁሉም የእውቀት ፈኖች በቃድርያ ተርቲብና አዳብ ይቀሩ በነበረበት መልክ እንጂ ዲንና የዲን እውቀት የሚያረጅ ይመስል አዘምናለሁ በሚል ብልጠት የሾዎቹ መንሃጅ በመቀየር አይደለም። እንኳንስ ተርቲብ ተጠብቆ ሊቀጠል ይቀርና በዘንድሮ የረጀብ መውሊድ እንደተስተዋለው በድረማ የተገዙ የጀባታ ግመሎች እንኳን ያለ ጀባታ ዱዓ እንዲሁ ውርድ የተፈጸመባቸው ሲሆን የግመል ደረማውን በሚያሰባስቡ ሙሪዶች ውትወታ ከገቡ ግመሎች መካከል 4 ግመል ሲቀር ውትወታቸው ሰሚ አግኝቶ በተቀሩት 4 ግመሎች የጀባታ ዱዓ ሊደረግ ችሏል። የወሊሶን የአብረሻ መስጂድ በተቀነባበረ ሲራ ለዋሃብያ አሳልፎ ባሰጠው ኑረዲን ደሊል አስተባባሪነትና አሁን ቀደም ለአብሬት ሙሪዶች ባለው አሉታዊ አስተሳሰብ የሚታወቀው ኡስታዝ አባስ ያሲን አጋዥነት የሚሰራ ዘመኑን የዋጀ አብሬት ልማት በየትኛውም ሚዛን ያባባ መንሃጅ የአብሬትን ሀድራ ተርቲብ ያስቀጥላል ተብሎ አይታሰብም። የአብሬት ሀድራንና ሐረሙን ለማልማትና ዘመናዊ ግንባታን ለማከናወን ከተፈለገም በሌሎች አካባቢ ያሉ የመሻይሆች ሀድራዎች ላይ እንደተመለከተውና ለአብነትም የንጉስ ሙጃሂዱና የሰይዱና ጫሌ ሐረሞች ላይ እንደተደረገው የትኛውም አይነት ግንባታ ከሐረሞች ወጣ ባለ መልኩ ነባር ሀድራዎችንና ታሪካዊ ቅርሶችን ሳይነካ መከናወን ይኖርበታል።
በሐረም ውስጥ የሚደረገው የውሃ ጉድጓድ ቁፋሮም ሆነ ግንባታ ነባር ሀድራዎች የተገነቡበትን ዓመት ታሳቢ ከማድረግ ጋር በሀድራው በሚናራውና ባህላዎቹ ላይ መፍረስ አደጋን የደቀነ ታላቅ መቅሰፍት ነው። ሸሆቹ የረገጡት መሬት የተደገፉት ግድግዳም ሆነ በአይናቸው የተመለከቱት ዛፍ እንኳን ሳይቀር የሸሆቹ በረካ ያረፈበት ውድ ነገር ነውና በሐረም ውስጥ ያሉ እያንዳንዱ ነገር ጥንቃቄና እንክብካቤ የሚሻው ቅርስ ነው። ሙሪዳትም ይህንን ተገንዝቦ ነባር ቅርሶችና በሐረም ውስጥ ያሉ እያንዳንዱ ነገር በጥንቃቄ ይጠበቅ ዘንድ የበኩሉን አስተዋጽኦ ያደርግ ዘንድ አደራ ለማለት እንወዳለን። በሌሎች መሰል ጥንክሮች መልሰን እስክንገናኝ ሰላም።